ሐዲሱ ግን ዋና የተፈለገው መልእክት ምንድነው? በቃ ይወርዳል ብሎ ለመናገር ብቻ አይደለም። አላህ ይወርዳል የምትይ ያንዳንድሽ ሙጀሲማ ነሽ። ዩሱፍ ቱብ ዛሂሩ ተቀብለን አላህ ከአርሽ በላይ ነው ብለናል። ከአርሽ በላይ መሆኑን እናምናለን፣ እንደሚታይም እናምናለን። እንዴታነት ውስጥ ግን አንገባ። ዒልሙል ከይፍያ ከኛ ዕውቀታችን በላይ ነው። ወልከይፍ የሚባለው ነገር መጅሁል ነው ለኛ። ሁለተኛ ደግሞ የቤት ስራችንም አይደለም ከመነሻው። ምን አስጨነቀ? ዋናው ትልቁ ነገር ምንድነው? አላህ የሚታይ አምላክ መሆኑን ካመንን አላህን ለማየት የሚያስፈልገው መስፈርት ሐዲሱ ላይ 5 ወቅት ሰላት ላይ መበርታት ከሆነ ስራው ላይ መገኘት ነው። ከዛ በኋላ የቀረውን እዛ እንገናኝ። አለበዛ ስራው ላይ ሳንገኝ ክርክር ምን ያደርጋል? በተለይ አሁን የንዚሉ ረቡና ጌታችን አምላካችን አላህ ኢላ ሰማኢ ዱንያ ሒነ የብቀ ሱሉሱ ለይል አልአኺር የሌሊቱ 2/3 አልፎ 1/3 ሲቀር ወደ ምድራዊ ሰማይ ይወርዳል ተባለ። ሐዲሱ ግን ዋና የተፈለገው መልእክት ምንድነው? በቃ ይወርዳል ብሎ ለመናገር ብቻ አይደለም። ይሄ በራሱ አንድ ትርጉም አለው። በእርግጥ ለባሪያው ቅርብ መሆኑን፣ ባሪያው ደግሞ ይበልጥ ተነስቶ ዒባዳውን እንዲፈጽም ነው። ዋናው መልእክቱ ግን ምን ነበር? ከዛ ቀጥሎ የመጣው ثم يقول من يدعوني فاستجيب له من يسألوني فاعطيه من يستغفروني فاغفر له ይላል። ሶስት ሐጃ አለብን እኛ ሁሌ። መጀመሪያ ማን ነው የሚለምነኝ? ለሐጃው ሁሉ ምላሽ የምሰጠው። እንደዚሁም ደግሞ ማን ነው የሚጠይቀኝ? የጠየቀውን መልስ የምሰጠው። ማን ነው ማረኝ የሚለኝ? የምምረው ይላል። ችግሩ ምን ሆነ? ዛሬ ሌሊቱንም ማሳለፈን ሳንነሳ ፈጅርም ሳንወፈቅ መስጊድ ሄደን አንሰግድም። ጠዋት እንነሳና አላህ ይወርዳል የምትይ ያንዳንድሽ ሙጀሲማ ነሽ። አላህን በፍጡር መስለሽዋል። ይወርዳል የምትይ ከሆነ መቼ ነው የሚወጣው ወደ አርሽ? ሲነጋ የምትይ ከሆነ ይላሉ እዚህ እንደነጋ አሜሪካ መሽቷል። ስለዚህ አሜሪካም እንደወረደ ነው ማለት ነው። አሜሪካ ሲነጋ አውስትራሊያ ይመሻል። እዛም እንደወረደ ቀረ ማለት ነው። ሳያውቁት ግን አንድ ትልቅ ነገር ውስጥ ገቡ፣ ተሽቢህ ውስጥ። መቼ ነው ወደ አርሹ የሚወጣው ሲሉ አሃ ይወርዳል ማለት ከአርሹ ስር ይሆናል ማለት ነው። ከየት አመጡት? በሜትር ተለክቷል ማለት ነው ይሄ ጌታ። ለምን ወደ ምድራዊ ሰማይ ይወርዳል ሲባል የተቀሩት 6 ሰማዮችና ኩርሲይ አርሽ ከአላህ በላይ ነበሩ ማለት ነው እሱ በወረደበት ጊዜ። እኛ ኑዙሉን ነው እንጂ ስፋት ያደረግነው አላህ ይወርዳል ማለት እሱ ዝቅ እያለ ሌሎች ከሱ በላይ ከፍ ይላሉ ማለት አይደለም። ይሄ የሚሰራው ለማን ነው? በሜትር ለሚለካ አካል ነው።